ሰላም እንዴት ናችሁ? ውድ የሳራ ጥበብ ተመልካቾቻችን በሙሉ በጣም የሚያማምሩ ለእናንተ ይመጥናል ይሆናል ብለን የተዘጋጀንባቸው እናንተ ከስተመሮቻችን አዛችሁን በውበት በጥራት ቆንጆ አድርገን የሰራናቸው ልብሶችን በቀጣይ እናሳያችኋለን። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሳራ ጥበብ መገኛችሁ የት ነው ላላችሁ በሙሉ ደግሞ አዲስ አበባ 22 አውራሪስ ሆቴል አካባቢ ጸዲ ፕላዛ አንደኛ ፎቅ ላይ 206 እንገኛለን። በታች ባለው ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ ለማለት እንወዳለን። በመጀመሪያ እስኪ ራሴ በለበስኩት ልብስ እንሄድና እንደ መግቢያ እንዲሆነ ጽድት ብሎ የተሰራ ቆንጅዬ ውበት ያለው ሲምፕል ሉክ ሆኖ የተሰራ ልብስ ላይ ይዣችሁ ልሂድ። እንግዲህ አንገቱ ላይ እንደምትመለከቱት በጣም በሚያምር መልኩ ለየት ባለ ባልተለመደ መልኩ አንገቷን የፊት ለፊቷን ጥልፏን በጣም ቀጠን አድርገን ትከሻው ላይ ስንሄድ ደግሞ የጥለቱን ደግሞ የሚያምር ውበት ያለውን እጁ ጋር አመሳስለን ሰርተነዋል። ሰውነታችን ላይ ልክክ ብሎ የሚለበስ ወይም ደግሞ በሸፒ ስራ የሚለበስ ልብስ ነው። እጁ ላይ ስንሄድ ደግሞ እጅግ በጣም የሚያምር ላስቲክ ጥቅጥቅ እንግዲህ በዚህ መልኩ ገብቶለት ውበት ሰጥቶታል። እንግዲህ ማንኛውንም አይነት አሰራር ለምትፈልጉ እኛ ጋር በፈለጋችሁት አይነት ዲዛይን በፈለጋችሁት አይነት አሰራር እንሰራላችኋለን ለማለት እንወዳለን። ወገቡ ላይ ስንመጣ ደግሞ የሚያምር ውበት ያለው እንግዲህ ጥልፍ ወገቡ ላይ ልክ አብሮ ተያይዞ የተጠለፈለት ጥልፍ አድርገን ሰርተነዋል። ከታች ላይ ስንሄድ ውበት ያለው ዝም ያለ ውበት ልብስ ከለር እንግዲህ የሚያምር ልብስ ነው። እንግዲህ እኔ በጣም ነው የወደድኩት። እናንተም ውድ ተመልካቾቻችን እንደምትወዱት ምንም ጥርጥር የለንም። በዚህ መልኩ እንግዲህ ጀርባው ጥቅጥቅ ላስቲክ አድርገን ሰርተነዋል። በጣም ነው የሚያምረው። እናንተም እንደምትወዱት ምንም ጥርጥር የለንም። ይሄን ልብስ ወዳችሁ ማዘዝ ለምትፈልጉ አሰራር ደግሞ በምትፈልጉት አይነት መቀየር ማዘዝ ትችላላችሁ ለማለት እንወዳለን። በቀጣይ ደግሞ የምናቀርብላችሁ ልብሶች በሙሉ ለአሰራርም ይጠቅማቸዋል። እንዲሁም ደግሞ ልብሱን ወዳችሁ ደግሞ ማዘዝ ለምትፈልጉም ከደንበኞቻችን የታዘዝናቸውን ልብሶችን ለማየት በትዕግስት አብራችን ቆዩ እንላለን። በመጀመሪያ ዲስፕሌይ ላይ ወደ ተሰራው ልብስ ላይ ስንሄድ በጣም የሚያምር ከለር ፐርፕል ከለር ነው። እንዲሁም ደግሞ በ50 ቁጥር ወርቀ ዘብ አብሮ ተቀላቅሎበት የተሰራ ልብስ ነው። የሽመና ልብስ ሆኖ እንዲሁ ደግሞ በፈርጥ አምሮበት አሸብርቆ የተሰራ በከስተመራችን ትዕዛዝ መሰረት የተሰራ ልብስ ነው። እንግዲህ እጅግ በጣም የሚያምር ልብስ ነው። እንደምትመለከቱት ፈርጥ መሀሉ ላይ ያምራል ይሆናል ብለን በምናስበው እንዲሁ በዳይመንዶቹ አጅበን በዚህ መልኩ እንግዲህ ቆንጆ አድርገን ሰርተነዋል። 4 አርብ ነው። 2 አይና መነን ጽድት ያለ ቆንጆ የሽመና ልብስ ነው። እንግዲህ በጣም ነው የሚያምረው። አንዳንዴ የሽመና ልብሶች ላይ ፈርጥ ሲደረጉ ያምራሉ ያጎላሉ የምንለው በምክንያት ነው። በጣም የሚያምር የሽመና ልብስ ነው። ከወገብ በላይ አሰራሩ ላይ ደግሞ ስንሄድ በሸፒ ስራ አይን ቅድ እጅዬ ሙሉ ተደርጎ የተሰራ ነው። እጅዬው ጋር ስንመጣ ደግሞ ሽንሽንነቱ እጅግ በጣም የሚያምር ሰውነት ላይ ሲለበስ በጣም ደስ የሚል ተጠብቆለት የተሰራ ነው። እንግዲህ ሽንሽኑ በዚህ መልኩ እጅዬ ሙሉ ነው። ከላይ ከወገብ በላይም በምትመለከቱበት መንገድ በጣም በሚያምር ሁኔታ ፈርጡ ያሳምረዋል ያደምቋል ባልነው መሰረት ላይ እጁ ላይም በዚህ መልኩ አንገቱ ላይም ደግሞ እንዲሁ በምትመለከቱበት መልኩ ሰርተነዋል። አይን ቅድ ነው። ጀርባው ላይ በጥቅጥቅ ላስቲክ ሆኖ የተሰራ ልብስ ነው። እንግዲህ ውድ ከስተመሮቻችን ይሄንን ልብስ ስትመርጡ ስታዙ የወገብ በላይ ዲዛይን በፈለጋችሁት አይነት መልኩ መያዝ ትችላላችሁ። ሙሉ በሙሉ መቀየር ይችላል። ጃፖኒም ሹራብ ስራም ለእናንተ በሚመቻችሁ መልኩ ማዘጋጀት እንችላለን። ምርጫው ከወገብ በላይ የእናንተ ይሆናል ማለት ነው። ወደሚቀጥለው ልብስ ስንሄድ ደግሞ የጥልፍ ልብስ ነው። የከስተመራችን ምርጫ በ105 ቁጥር እና በነጭ ሳባ እንዲሁም ደግሞ በሻይን ላይ አብሮ እንዲሰራላት ነው የፈለገችው። በፈለገችው ከለር ምርጫ ነው የመረጥነው። ምንም አይነት ደግሞ ፈርጥ አትፈልግም። ይሄ ልብስ የታወቀ ልብስ ነው። በጣም በብዙ አይነት ከለር ሰርተነዋል። ያለ ፈርጥ ነው የታዘዝነው። ለእናንተ ለከስተመሮች ደግሞ ያለ ፈርጥ የተሰራውን እንዲሁም ማዘዝ ለምትፈልጉ በዚህ መልኩ ሰርተነዋል ማለት ነው። የጥልፋችን ልስላሴ ጥራት ምንም የማይከፋፍት እዚህ ጋራ እንዲህ ሲሆን ሲታጠብ የሚከፍቱት በጣም መሀል ላይ የሚከፍቱ ልብሶች አሉ። እኛ ጋር እንግዲህ ጥልፋችን በዚህ መልኩ ጽድት ብሎ የሽመና መስሎ ቆንጆ ሆኖ የተሰራለት ልብስ ነው። ከወገብ በላዩ ላይ ስንሄድ ደግሞ ሸፒ ስራ በሰውነት ልክ ሆኖ የተሰራ ነው። አንገቱ ደግሞ 4 ማዕዘን ቪ እዚች ጋር ደግሞ የፎቶ ልብስ ነች። ሁላም ቀበቶ ላይ እጁ ደግሞ እጅ የሙሉ አይደለም፣ እጅ ያጓጉልም አይደለም። መሀል ላይ የሚቀር ለእጅ ሰዓት ላይ የሚሆን በቆንጆ ሁኔታ ሆኖ የተሰራ ነው። ሽንሽኑም እጁ ላይ እንደምትመለከቱት በጣም በሚያምር መልኩ ቆንጆ ሆኖ የተዘጋጀ ልብስ ነው ማለት ነው። ይሄንን ልብስም ደግሞ በተመሳሳይ ከወገብ በላይ በፈለጋችሁት አይነት መንገድ መሰራት የሚችል ነው። መነን ላይ ስንመጣ ለጥልፍ ልብሶች 3 አይና መነን ነው የምንጠቀመው። 3 አይን መነን ነው። ሁሌም ከታች መነን እንደርባለን። ገበር ሳተን ገበሮችን እንጠቀማለን። በዚህ መልኩ ጽድት አድርገን ቆንጆ አድርገን ከ5 ሜትር ነጠላ ጋራ በሚያምር መልኩ ሰርተነዋል።
ከለር በፈለጋችሁት አይነት ከለር መቀየር ይችላል። በማንኛውም አይነት ከለር ቆንጆ አድርገን ሰርተን ካላችሁበት ድረስ እናቀርባለን። በመቀጠል ደግሞ ወደዚህኛው የሽመና በጣም ወደሚያምረው ልብስ ላይ ስንሄድ ደግሞ እንዲሁም አንገቱን በጣም የሚያምር ኖርማል ቪ ሆኖ እጅየውን ደግሞ ቅጥል ሽንሽን ተደርጎ በእጅዬ ሙሉ የተሰራለት እጅግ በጣም የሚያምር ጽድት ያለ ስራ ነው። እንደምትመለከቱት እኛ ቤት ምንም የማያሳስባችሁ ነገር የአንገት የእጅና የሽመና ምንም አይነት ልዩነት አይኖረውም ማለት ነው። የጥልፍ በጣም ነው የሚያምረው ቆንጅዬ ልብስ ነው። እንደምትመለከቱት መጠኑ ከመካከለኛ ጥለት ላይ የሚመደብ 4 አርበ ሰፊ እንዲሁም ደግሞ 2 አይና መነን ጽድት ብሎ የተሰራ ልብስ ነው። ከወገብ በላይ ዲዛይኑ ደግሞ በተደጋጋሚ እንደተናገርነው መቀየር ለምትፈልጉ መቀየር እንችላለን። ዲዛይኗ በጣም የምታምር ቆንጆ የሆነች የማትሰለች ሁሌ ብድግ እያደረጋችሁ የምትለብሷት ልብስ ነች ማለት ነው። በጣም ነው የሚያምር። ሽንሽኑን ወገቡ ላይም በዚህ መልኩ በሚያምር መልኩ ጽድት ብሎ ተሰርቷልኝ። እንግዲህ እጅዬ ሙሉ ነው እንደምትመለከቱት። እዚህ ጋር ጥልፉ በጣም በተመሳሳይ ሁኔታ ከሽመናው ጋራ በማይለያይ መልኩ በዚህ መልኩ ተሰርቷል። ኦርደር ማድረግ ትችላላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ ለማለት እወዳለሁ። በመቀጠል ደግሞ እናንተ ውድ ከስተመሮቻችን አዛችሁን ደግሞ አንድ አይነት የሰራንላችሁን የከስተመሮቻችንን ምርጫና ልብስ ላሳያችሁ እወዳለሁ። ይሄ እጅግ በጣም የሚያምር ቆንጆ የሆነ ዝም ያለ ከለር ያለው ደረጃ ልብስ ነውና ደረጃ ልብስ በነገራችን ላይ እንደ አዲስ እንግዲህ አንሰራርቷል፣ ፋሽን ሆኗል፣ ተወዳጅም ሆኗል ማለት ነው። በጣም ነው የሚያምረው። የጥልፉ ጥራት፣ ሁሉም ነገሩ ከወገብ በላይ አሰራሩ እንደምትመለከቱት ሹራብ ስራ አንገቱ ቪ እጅዬ ሙሉ ሆኖ የተሰራ ልብስ ነው። በጣም ነው የሚያምረው። ጥልፉና እንግዲህ ጥለቱ ምንም አይነት ልዩነት የሌለው ያው እንደነገርኳችሁ እኛ ጋር ስታዙ የጥልፍ መንጠልጠል እንዲሁም ደግሞ የጥልፍ ጥራትና ከክሩ ጋር ይለያያሉ ከሽመናው ጋር የሚለው ነገር ምንም ሀሳብ እንዳይገባችሁ ለማለት እወዳለሁ። እጅግ በጣም የሚያምር 4 አርብ ልብስ ጽድት ብሎ የተሰራ በጣም የሚያምር ቆንጅዬ ልብስ ነው እንግዲህ ይዤላችሁ የመጣሁት። በጣም ነው የሚያምረው። 2 አንድ አይነት ለጓደኛ ማቶች ለግራጁዌሽን የተሰራላቸው እንግዲህ ልብስ ነው። እንደምትመለከቱት ከጀርባው ላይ ጥለቱን ለመምረጥ ለማየት እንዲመቻችሁ ይሄንን ይመስላል። ደረጃ ነው፣ ባለ 3 ደረጃ ልብስ ነው። መሀሉ ደግሞ ፊት ለፊት ወራጅ ሆኖ በተመሳሳይ አንድ አይነት በሹራብ ስራ በአንገት ቪ ሆኖ የተሰራ ልብስ ነው። በጣም ነው የሚያምረው። የመነኑ ጥራት እንደምትመለከቱት 2 አይና መነን ፍትፍት ያለ ልብስ ነው እንግዲህ በጣም ነው የሚያምር። እኔ በጣም ወድጃለሁ። እናንተም እንደምትወዱት ምንም ጥርጥር የለኝም። ሁሌ ስንሰራ እኛ ጋር መነን ተጨማሪ አለን፣ ከሽመናው በታች መነን ተጨማሪ አለን፣ አንድ አይና መነን እንዲሁም ደግሞ ገበር አለ። ለጫማችን ደግሞ ምንም ደረጃ ቢሆንም ጫማ መሸፈኛ አለን። ምንም ነገር እንዳይጎዳው በዚህ መልኩ ይሸፈናል ማለት ነው በሻማ። በጣም ነው የሚያምረው። ምንም አይነት ነገር አይረብሸውም ማለት ነው። በዚህ መልኩ ቆንጆ አድርገን ጥንቅቅ አድርገን እንሰራላችኋለን። ከእናንተ የሚጠበቀው መደወል ማዘዝ ብቻ ነው። በመቀጠል ደግሞ እኛ ጋር ስትመጡ ከኛ ጋር ስታዙ ምንም አይነት ጥያቄ በሌለው የትኛውንም አይነት የአበሻ ልብስ እስከነ ሽፎን ድረስ እንደምንይዝ ታውቃላችሁ ብለን እናስባለን። ፈትል ነው ደግሞ አሁን ደግሞ ይዤላችሁ የመጣሁት እጅግ በጣም የሚያምር ጽድት ያለ ቆንጆ አንደኛ ደረጃ የጎንደር ፈትል ነው እንግዲህ ይዤላችሁ የመጣሁት። በጣም ነው የሚያምረው። የከስተመሮቻችን ምርጫ እንደምትመለከቱት ምንም አይነት ጥልፍም ልጥፍም የሌለው ከወገብ በላይ እንደምትመለከቱት አንገቱ ቪ ሆኖ የተሰራ እጁ ደግሞ ዝርግፍ ነው፣ አጓጉል ላይ ሆኖ የሚቀር ነው። በጣም ነው የሚያምር ጥርጥር መነን ነው። አንደኛ ደረጃ ፈትል ነው። ወደ ጥለቱ ስንሄድ ደግሞ ይሄንን ይመስላል። በጣም የሚያምር ቀይ ጥለት ሆኖ ሰፋ ያለ ከመካከለኛ ጥለት ላይ የሚመደብ እጅግ በጣም ማራኪ የሆነ ሱፍ ክር ጥለት ነው እንግዲህ የተሰራው። በጣም ነው የሚያምር። ሁለቱም አንድ አይነት ሆኖ የተሰራ ነው። ምንም አይነት ጥልፍ አልፈለጉም። የሚገርም ቆንጆ የሆነ ደግሞ ዘንከትከት ያለ ለሁለቱም ነጠላ አለው። በዚህ መልኩ እንግዲህ ማዘዝ ለምትፈልጉ እናንተ ከስተመሮቻችን አንገቱም እጁም ይጠለፍ ለምትሉ መጠለፍ ይችላል። ይሄ የከስተመሮቻችን ምርጫ፣ ምንም አይነት ጥልፍ እንዲገባበት ስላልተፈለገ በዚህ መልኩ እንግዲህ ቆንጆ አድርገን ሰርተነዋል። በጣም ነው የሚያምረው። በአንደኛ ደረጃ ፈትል ነው የተሰራው። ምርጫችሁ አድርጉን እንላለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ እንላለን። በመቀጠል ደግሞ የሽመና ልብስ ሆኖ ከወገብ በላይ ሙሉ በሙሉ በጥልፍ የታዘዝኩት የከስተመሬ ምርጫ ነው። በጣም ነው የሚያምረው። እንደምትመለከቱት ወገቡ ላይ ወደ ቪ ቅርጽ አለው። አንገቱ ደግሞ 4 ማዕዘን ቪ ነገር ወይም ደግሞ ከርቭ በቪ ሆኖ የተሰራ ነው። በጣም ነው የሚያምር። ፊት ለፊቱ ሙሉ በሙሉ የቀሚሱ ጥለት በጥልፍ እንዲገባ እጅየውም ደግሞ እንደምትመለከቱት ሽንሽን ሆኖ እጅየ ሙሉ ሆኖ እንዲሰራ የተደረገ ልብስ ነው። እንግዲህ በከስተመሮቻችን ምርጫ ሁሉንም ነገር በሚፈልጉት መንገድ በዚህ መልኩ እናስተናግዳለን ለማለት እወዳለሁ። እዚህ ጋር ወገቡ በታች ላይ ያለው ጥለት ተወዳጅ የሆነ
በከለር ያለ በጣም የሚያምር እኔ ቤት የማይጠፋ የሚወደድ ልብስ ነው። በዚህ ከለር ደግሞ በጣም የሚያምር ልብስ ሆኖ ነው የመጣው። እንግዲህ ብዙዋችን የምናውቀው በሌላ ከለር ነው። አሁን ደግሞ በዚህ ከለር በጣም የሚያምር የፎቶ ልብስ ነው። ተወዳጅ ሆኖ ተመርጦ መጥቷል። እናንተ ውድ ከስተመሮቻችን ከፈለጋችሁት በዚህኛው አሰራር፣ ካልፈለጋችሁ ደግሞ ከወገብ በላይ በፈለጋችሁት ምርጫ ሁሉንም ጽድት አድርገን ሰርተን ካላችሁበት እናደርሳለን። እንዲሁም ደግሞ የከስተመራችን ምርጫ ወገቡ ለየት ያለ ነው፣ ወይም ደግሞ ከዚህ በፊት ስንሰራቸው ከነበረው ከወገብ በጎንና በጎን ሳይድ ላይ ላስቲክ ጥቅጥቅ ላስቲክ እንዲገባበት ነው። ከዚህ በፊት ጥቅጥቅ ላስቲክ ሲፈልግ ጀርባው ላይ ነው የምናደርግበት የነበረ። ጀርባው ላይ ሙሉ በሙሉ ዚፑ በዚህ መልኩ ያልፍና ጎንና ጎኑ ላይ ግን ትንሽ የላስቲክ እንዲኖርበት ተደርጎ ካዘን የሰራ ነው ልብስ ነው። በእናንተ ምርጫ የማንሰራው የማናደርግላችሁ ፍላጎታችን የማንሞላበት ምንም ምክንያት የለምና ከእናንተ የሚጠበቀው ሳራ ጥበብን ሰብስክራይብ አድርጋችሁ መከታተል እንዲሁም ደግሞ ማዘዝ ብቻ ነው የሚጠበቀው። ጽድት አድርገን ሰርተን ካላችሁበት ድረስ እናደርሳለን። አብራችሁን ቆዩ እንላለን። በመቀጠል ደግሞ ዝም ያለ ከለር ለምትወዱ ከስተመሮች በሙሉ በጣም ተወዳጅ የሆነ ሁሌም ብድግ እያደረጋችሁ የምትለብሱት የሚያምር ለቤተክርስቲያን፣ ለፕሮግራም፣ ለመልስ፣ ለማንኛውም ነገር የሚሆናችሁ የጥለቱ ስፋትም ደግሞ እንደምትመለከቱት ከሰፊ ጥለት ላይ የሚመደቡ ነው። የማይሰለች ዘመን የማይሽረው በጣም ተወዳጅ የሆነ የልብስ ከለር ነው እንግዲህ ይዤላችሁ የመጣሁት። እንዲሁም ደግሞ ከስተመሬ ከወገብ በላዩን በዚህ መልኩ ሹራብ ስራ ሆኖ እንዲሰራ ነው የፈለገችው። እሷ ምርጫ እጅዬ ሙሉ ሹራብ ስራ፣ አንገቱ ደግሞ 4 ማዕዘን በቢ ሆኖ የተሰራለት ልብስ ነው። እንግዲህ በጣም ነው የሚያምረው። ጥበቡና ጥልፉ እኛ ቤት በተደጋጋሚ እንደምንናገረው ምንም አይነት እንከን በማይወጣለት መልኩ በተመሳሳይ ቆንጆ አድርገን ጽድት አድርገን ነው የምንሰራው። ከወገብ በታች ማቴሪያልም ሁሌ እንደምንናገረው አንድ አይና መነን ጨምረን ለልብሱ ለሽመናው ደግሞ እስከ ላይ ድረስ መሸፈኛ አድርገን ጽድት አድርገን ዘመን እንዳይሽረው በተደጋጋሚ እንድትለብሱት አድርገን ለእናንተ ለውድ ከስተመሮቻችን ካላችሁበት ድረስ ማድረስ የኛ ግዴታችን ነው። አብራችሁን ስለምትሆኑ አብራችሁን ስለምታዙን ደግሞ እጅግ በጣም አድርገን እናመሰግናለን። የፈለጋችሁት አይነት ከለር፣ በፈለጋችሁት አይነት ሳይዝ፣ በፈለጋችሁት አይነት ደግሞ የማቴሪያል እናቀርብላችኋለን። አብራችሁን ቆዩ። ብዙ እኛ ጋር ስትሆኑ ታተርፋላችሁ እንላለን። በመቀጠል ደግሞ ለግራጁዌሽን ለሙሉ ፋሚሊ ለአስመራቂም እንዲሁም ደግሞ ለተመራቂም የሰራ ነው። በትዕዛዝ የተሰራ በከስተመሮቻችን የጥለት ምርጫም እንዲሁም ደግሞ የዲዛይን አሰራርም የሰራ ነው። ቆንጅዬ እንግዲህ ልብስ ነው። በጣም የሚያምር ቀይ ነገር መቼም አይቶ የማይወድ የለም። እንዲሁም ደግሞ በ50 ቁጥር በቤጅ ክር እንግዲህ እጅግ በጣም ተወዳጅ የሆነ ከለር ነው። በጣም የሚያምር የፎቶ ልብስ ነው። እኛ እንግዲህ በዚህ መልኩ ጥንቅቅ አድርገን ሰርተነዋል። እጅግ በጣም የሚያምር ልብስ ነው። የጥለቱን ስፋት ላይ ስንሄድ ከሰፊ ጥለት ላይ የሚመደብ በጣም የሚያምር ድንግጥ የሚያደርግ የሽመና ምቱም ደግሞ እንደምትመለከቱት በጣም የሚያምር ነው። እንግዲህ በጣም ጥበብን የሚያስመስል ቆንጆ የሆነ ውበት ያለው ልብስ ነው። ቀይ ጥለት እንግዲህ ለሁሉም ሰው ለማንኛውም ከለር እንግዲህ ያምራል። የሌለው የለም። የሌላችሁ ካላችሁ ገባ ብላችሁ ደግሞ መጠኑንም ቀንሰን እንዲሁም ደግሞ በዚህ በሰፊው እናልበሳችሁ ለማለት እወዳለሁ። ከወገብ በላይ አሰራሩ ላይ ስንሄድ ልክ እንደ ከስተመሮቻችን ምርጫ ወይም ደግሞ ለአስመራቂዋ ሌላ፣ ለተመራቂ ለቤተሰብ ሌላ ተደርጎ ነው የታዘዘውና እስኪ ለተመራቂዋ ላይ እንምጣና ሙሉ በሙሉ ከወገብ በላዩ ላይ እንግዲህ በዚህ መልኩ በጥልፍ እንዲሰራላት ነው የተፈለገው። እጅየው ጃፖኒ ነው። በጣም ነው የሚያምር። ጀርባውን ደግሞ ጥቅጥቅ ላስቲክ በዚፕ አድርገን ነው የሰራንላት። ተመራቂዋ በዚህ መልኩ ምርጫዋን አድርጋለች መርጣለች። እኛ ደግሞ በዚህ መልኩ ቆንጆ አድርገን ከሽመናው ከልብሱ ጋራ ምንም ነገር ሳይለያይ በጥራት እንግዲህ በዚህ መልኩ ሰርተነዋል። ለቤተሰብ ደግሞ ለፋሚሊ ደግሞ እንደየምርጫቸው ሁሉም በፈለጉት አይነት መንገድ ነው የተሰራ። በጣም ነው የሚያምረው። አንገቱ ቪ ነው፣ እስከ ወገቡ ድረስ የመጣ ነው። ጥልፍ ግማሽ ወራጅ ይባላል። እጅየው ደግሞ ዝርግፍ ሆኖ የተሰራ ልብስ ነው። እጅግ በጣም ነው የሚያምር ቆንጅዬ ልብስ ነው። እንግዲህ በወገቡ እዚህ ጋር የተሰራበት መንገድ ሹራብ ስራ ነው። እንዲሁም ደግሞ እዚህኛው ላይ ስንመጣ ደግሞ እያንዳንዱ በሚፈልጉት መንገድ ነው የተሰራላቸው። አንገቱ 4 ማዕዘን ነው። እንዲሁም ደግሞ ወራጅነቱ ወገቡ ደግሞ እስከ ወገቡ ድረስ ጥልፍ ወይም ደግሞ ግማሽ ወራጅ ጥልፍ የሚባል ነው። እጅየው እንደምትመለከቱት ዝርግፍ ነው። ወገቡ ሹራብ ስራ በሚያምር መልኩ እንግዲህ በዚህ መልኩ ጥንቅቅ አድርገን ሰርተናል። እንዲሁም ደግሞ በተመሳሳይ ደግሞ ለአንደኛዋ ፋሚሊ በመጀመሪያው አይነት አሰራር ደግሞ በአጃቢው አሰራር ተሰርቶላታል ማለት ነው። በጣም የሚያምር ውበት ያለው ልብስ ነው። እንግዲህ አንድ ላይ ሲለበስ እጅግ በጣም የሚያምር ቆንጆ የሆነ ደግሞ 5 ሜትር ነጠላ ዘንከትከት ያላለው በጣም ነው የሚያምር። ሁሉም አሰራራችን የጫማ መሸፈኛ ለሁሉም አድርገን እንዲሁም ደግሞ መነን ጨምረን በዚህ መልኩ ጽድት አድርገን ሰርተነዋል። እኛ ጋር እንግዲህ ስታዙን ምንም አይነት የጥራት
የስራ ጥራትም ሆነ የከለር የጥልፍ ምንም ነገር አያሳስባችሁም ማለት ነው። አንድ አይነት ልብስ ነው በተለያየ አይነት ዲዛይንም ማዘዝ ይቻላል ለማለት እወዳለሁ። እናንተ ጋር የሚጠበቀው እኛ ጋራ መደወል ማዘዝ ብቻ ነው። እኛን አምናችሁ ስለምታዙን ስለምታበረታቱንም እጅግ በጣም እናመሰግናለን። በተለይ ደግሞ ሰብስክራይብ አድርጋችሁ መጣችሁ ለምታዙን በዚህ በአዲሱ ፔጃችን ልዩ ቅናሽ አለን። ቅናሹን ደግሞ እንድትካፈሉን ስንል እንወዳለን። ለቤተሰቦቻችሁ ደግሞ ሼር በማድረግ እንዲሁም ደግሞ ሰብስክራይብ በማስደረግ ደግሞ ተባበሩን ለማለት እንወዳለን። የዛሬ ቪዲዮዎቻችን እንግዲህ ይህንን ይመስላል። እጅግ በጣም ማራኪ በሆነ ቆይታ ቆይተናል። እንግዲህ በቀጣይ ደግሞ አብረን እስከምንገናኝ ድረስ ሰብስክራይብ አድርጉ፣ እንዲሁም ደግሞ ሼር እያደረጋችሁ ለቤተ ዘመዶቻችሁ እንዲደርስ በማድረግ ተባበሩን እንላለን። በታች ባለው ቁጥር እየደወላችሁ ማዘዝ ትችላላችሁ። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን።